ኧረ ወየ እናንተ ምን ሆናችሁ ነው? ልታሳብዱን እኮ ነው። አዶናይ በጋርድ ሄደ። ሶሻል ሚዲያው በሙሉ ወሬ ምንድን ነው? ስኬቱ ስላናደዳችሁ ስለቀናችሁበት እንጂ በጋርድ አይደለም። በፈለገው ቤድ ምን አገባችሁ? የሚገርማችሁ ደግሞ አሁን በቅርቡ የግሉ አይሮፕላን ሊገዛ እንደሆነ አውቃችኋል። በግል አይሮፕላን ነው የሚሄደው። በግል አይሮፕላን ሊበር ነው። ምን ልትሆኑ ነው? በጋርድ ሄደ ብላችሁ ያበዳችሁ ሰዎች አሁን አዶናይ የራሱ የግል አይሮፕላን ኦሬዲ ኦርደር ተደርጎለታል ብትባሉ ምን ልትሆኑ ነው? ምን ልትሆኑ ነው? ምን አናደዳችሁ? ያው ፌመስ ነው። እንቅ እያደረጋችሁ ዋጡት። ፌመስ ነው። ታዋቂ ልጅ ነው። ሰርቷል በራሱ ላይ። እንደሱ ለመስራት ለመቀየር ሞክሩ። ተለወጡ። የሱን ስኬት ብቻ እያያችሁ ምንም አታመጡ። ምንም ማለት ነው። እና በዛ ህዝብ መካከል ብቻውን እየሮጠ ብዙ አድናቂዎች አሉት። በጣም ብዙ ሰው ቢሰበሰብና ማለትም ሁሉንም ሰው ማስተናገድ እኮ አይችልም ይሄ ልጅ። ብዙዎቻችን እኔም ባገኘው እኮ ሩጬ እሄዳለሁኝ። ጥምጥም ነው የምልበት። ፎቶ አብሬው መነሳት ፈልጋለሁ። ፈርምልኝ ይለዋለሁ። ብዙ ነገር ነው የምለው። ልክ እንደኔ የሚወዱት ብዙ ሰዎች አሉት እና ያ ሁሉ ሰው ቢሰፍርበት ይሄ ልጅ እንዴ ራሱንም ሊስት ይችላል እኮ። ሰው ራሱን የሚጠብቅለት ሰው ሴኩሪቲ ቀጠረ። ዛት ሴት ምን ታመጣላችሁ? ከሌላ ሰው ጋር ማወዳደር፣ የሆነ ነገር ሲያደርግ ከትከሌ ጋር ጫማ ማለካካት። እንደ አራምባና ቆምቦ እሱ ቲክቶከር፣ ኃይሌ ሯጭ። ምን ያገናኛቸዋል? ምን ያገናኛቸዋል? ኃይሌንማ ሮጣችሁም አደርሱበትም። ጋርድ አያስፈልገውም እኮ እግሩ ራሱ ጋርድ ነው። የኔ ጌታ መሮጥ ነው። ከእናንተ ላጥ ብሎ ነው የሚሄደው። አንተ እሱን እከተላለሁ ስትል ልብ ፈንድቶ ትሞታለህ፣ ኃይሌ ጋር ለመድረስ ማለት ነው። ስለዚህ ኃይሌ ጋርድ አያስፈልገውም። እሱ ግን ያስፈልገዋል። ግን በቅርቡ አይሮፕላን እንደሚገዛ የራሱ የግሉ አይሮፕላን ይኖረዋል። በቃ ምን ታመጣላችሁ? ቁርጣችሁን ወቁ። ስለ አዶናይ ማውራት ትታችሁ እናንተም እንደ አዶናይ ስኬታማ ለመሆን ሞክሩ። የእውነቴን ነው። እሱ ሰርቶ ነው የተለወጠው። ሰርቶ ነው እዚህ ደረጃ የደረሰው። ስሩ፣ ተቀየሩ። ምን ሆናችሁ ነው? እኔ እኮ ግራ ገባኝ። ምን አይነት ምቀኝነት፣ ምን አይነት አባዜ ነው ደግሞ? እኮ በቲክቶከሮቹ እኮ ነው የሚበሰው።